እነዚህን ችግር ፈጣሪዎች እና ግራ አጋቢዎች አይዟችሁ ወይ ወዮላችሁ ማለት ይቻላል ወይ? አይዟችሁ ወይስ ወዮላችሁ የሚለው ምርጫ በአንድ የተወሰነ ሁኔታ ላይ የተመሰረተ ነው። ሁለቱም ሐረጎች የተለያዩ ስሜቶችን እና አመለካከቶችን ይገልጻሉ። አይዟችሁ ይህ ቃል ማጽናኛን፣ ድጋፍን እና ማበረታታትን ያሳያል። ችግር ውስጥ ያሉ ሰዎችን ለማረጋጋት ወይም ተስፋ እንዲኖራቸው ለማድረግ ይጠቅማል። ወዮላችሁ ይህ ቃል ማስጠንቀቂያን፣ ነቀፋን ወይም ዛቻን ያሳያል። ስህተት ለሚሰሩ ወይም በክፉ መንገድ ላይ ላሉ ሰዎች የሚነገር ሲሆን የድርጊታቸው መዘዝ ምን ሊሆን እንደሚችል ለማስጠንቀቅ ያገለግላል። ስለዚህ ችግር ፈጣሪዎቹ እና ግራ አጋቢዎቹ ያደረጉትን ነገርና ለማስተላለፍ የምትፈልገውን መልእክት ግምት ውስጥ ማስገባት ያስፈልጋል። ችግሮቻቸው በራሳቸው ላይ የደረሱ ጉዳቶች ናቸው ብለው ካመኑ አይዞችሁ ማለት ተገቢ ሊሆን ይችላል። ምናልባት በሁኔታው ተጸጽተው ይሆናል ወይም እርዳታ ያስፈልጋቸዋል። ችግሮቻቸው የሌሎችን መብት የሚነኩ ወይም ሆን ተብለው የተፈጸሙ ጥፋቶች ናቸው ብለው ካመኑ ወዮላችሁ ማለት የበለጠ ተገቢ ሊሆን ይችላል። ይህ ማስጠንቀቂያ ሊሆን ይችላል እና ለድርጊታቸው ተጠያቂ መሆን እንዳለባቸው ያሳያል። በአጭሩ ትክክለኛው ምርጫ በአውዱ እና በግል እምነቱ ላይ የተመሰረተ ነው።